በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 19 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ታላቁ ቅዱስ መቃርስ። ታላቁ ቅዱስ መቃርስ መቃሬ ጽድቅ እንደ መቃርስ የተባለለት የመነኮሳት ሁሉ አለቃ ከ80 ዓመታት በላይ በበረሃ የኖረ በግብፅ ትልቁን ገዳም አስቄጥስን የመሰረተ ከ50 ሺህ በላይ መነኮሳትን ይመራና ይመግብ የነበረ ፍጹም ድንቅ ነው። በአራተኛው መቶ ክፍለ ዘመን አርዮሳውያን ደጉን ታላቅ አባት በሰንሰለት አስረው ከግብፅ ወደ እስያ በረሃ ከጓደኛው ቅዱስ መቃርዮስ እስክንድርያዊ ጋር አሳደውታል። በዚያ ለ2 ዓመታት ስቃይን ከተቀበሉ በኋላ በአረማውያን ፊት ድንቅ ተአምራትን አድርገው አረማውያንን ከነንጉሳቸው አጥምቀዋል። በተሰደዱባት ሀገርም ጌታችን መድኃኒታችን ኢየሱስ ክርስቶስ ስም አጠራሩ የከበረ ይሁንና እመቤታችን፣ ቅዱሳን ሐዋርያት፣ አእላፍ መላእክት በተለይ ደግሞ ቅዱስ ዳዊትን፣ ዮሐንስን መጥምቁንና ወንጌላዊውን ጴጥሮስን፣ ጳውሎስን አስከትሎ ወርዶ ተገልጦላቸዋል። በቅዱሳን አንደበቱም የምህረት ቃል ኪዳን ገብቶላቸዋል። ታላቁ ቅዱስ መቃርስና መቃርዮስ ከ2 ዓመታት ስደትና መከራ በኋላ ስደት በወጡባት በዚያች ዕለት መልአኩ ኪሩብ በክንፉ ተሸክሞ ወደ ግብፅ መልሷቸዋል። በወቅቱም ጻድቁን ለመቀበል ከ50 ሺህ በላይ የሚሆኑ ልጆቻቸው መነኮሳት በዝማሬ ወጥተዋል። ይህች ዕለት ለአባታችን መቃሬ በዓለ ፍልሰቱ ናት። ይህስ እንደምን ነው ቢሉ ታላቁ ቅዱስ መቃርስ ካረፉ በኋላ ከክቡር ስጋው ብዙ ተአምራት ይታዩ ነበርና የሀገሩ ወይም የሳሲዊር ሰዎች ሊወስዱት ፈለጉ። ሳሲዊር ማለት ቅዱሱ ተወልዶ ያደገባት ወላጆቹ አብርሃምና ሳራ የኖሩባት ቦታ ናት። የምትገኘውም ግብፅ ውስጥ ነው። በምድረ ግብፅ በተለይ ደግሞ በገዳመ አስቄጥስ የአባ መቃርስን ያህል ክቡርና ተወዳጅ የለምና የሀገሩ ሰዎች የነበራቸው አማራጭ መስረቅ ነበር። መስረቅ ኃጢአት ቢሆንም እነሱ ግን ስለ ፍቅር አንድም ለበረከት በረከትን ሲሹ አደረጉት። ወደ ሳሲዊርም ወስዶ ቤተክርስቲያን በቅዱሱ ስም አንጸው በክብር አኖሩት። በዚያም ለመቶዎች ዓመታት ተቀመጠ። በ7ኛው መቶ ክፍለ ዘመን ግን ተንባላት ወይም እስላሞች መጥተው ቤተክርስቲያኑን አጠቁ። በዚህ ጊዜም ህዝቡ የጻድቁን አጽም ይዘው ሸሹ። በሌላ ቦታም እንደገና በስሙ ቤተክርስቲያን አንጸው በዚያ አኖሩት። በእነዚህ ሁሉ ዓመታት የመንፈሳዊ አባታቸውን ስጋ ያጡት የገዳመ አስቄጥስ ቅዱሳን ያዝኑ ይጸልዩ ነበርና ልመናቸውን ፈጣሪ ሰማ። አባ ሚካኤል ሊቀ ጳጳሳት በነበረበት ዘመን ከገዳሙ ሌላ ተግባር ወደ ሳሲዊር የተላኩ አበው ከታላቁ አባት ቤተ ክርስቲያን ሲደርሱ ሰውነታቸው ታወከ። ይዘው ለመውሰድ ሙከራ ቢያደርጉ ሊሳካላቸው አልቻለም። ምክንያቱም የቤተ ክርስቲያኑ ጠባቂ ደወል ደውሎ ህዝቡን ሁሉ ጠርቶ ነበርና። ህዝቡና ሀገረ ገዥ የሆነውን ሲሰሙ ቅዱሱን ስጋ ብትነኩ እንገድላቸዋለን ብለው ሰይፍ፣ ዱላ፣ ጎመድና ጦር ይዘው መጡባቸው። መነኩሳቱ ግን ባዷቸውን ሊመለሱ አልፈቀዱምና ሌሊቱን ሲያለቅሱና ሲጸልዩ አደሩ። መንፈቀ ሌሊት በሆነ ጊዜም ታላቁ መቃርስ በግርማ ወርዶ መኮንኑን ለምን ወደ ልጆች እንዳልሄድ ትከለክለኛለህ ሲል በራእይ ተቆጣው። በዚህም ምክንያት መነኩሳቱ የቅዱሱን ስጋ ተቀበሉ። ህዝቡም በዝማሬና በማህሌት ከብዙ እንባ ጋር ሸኟቸው። ታላቁ መቃሬ ወደ ገዳሙ ሲደርስም ታላቅ ደስታ ተደረገ። ቅዱሳን ልጆቹ ከመንፈሳዊ አባታቸው ተባርከው በክብር አኑረውታል። ይህ የተደረገው በዚህች ዕለት ነው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አብርሃም ነው። የሃይማኖት፣ የደግነት፣ የምጽዋት፣ የፍቅር አባት የሆነው አብርሃም ደጉ በዚች ቀን ይታሰባል። በቤተ ክርስቲያን ትውፊት መሰረት የአብርሃም አባቱ ታራ ጣዖትን ይጠርብና ይሸጥ ነበር። ሽጦ ገንዘብ የሚያመጣለት ደግሞ ልጁ አብርሃምም ነው። በዚያ ወራት አብርሃምም እውነተኛውን አምላክ ፍለጋ ገብቶ ነበር። አንድ ቀን ጣዖቱን ሊሸጥ ወደ ገበያ እየሄደ የተሸከመውን እንጨት ይመራመረው ገባ። አሁን ይህ ምኑ ነው አምላክ እያለም ያደንቅ ገባ።
መንገድ ላይም ደክሞት ካረፈበት ለምን አልጠይቀውም በሚል አናገረው። ርቦኛልና አብላኝ አለው። መልስ የለም። እሺ አጠጣኝ አለው። መልስ የለም። አሁንም ያው ነው። ባይሆን እሺ አጫውተኛ ነው። ጣዖቱ ተራ እንጨት ነውና መልሱ ዝምታ ነበር። ከዚያ ተነስቶ ወደ ገበያው ሲደርስ ዓይን እያለው የማያይ ጆሮ እያለው የማይሰማ አምላክ የሚገዛ እያለ ይጮህ ጀመር። ይህንን ሲሰሙ አንዳንዶቹ የታራ ልጅ አብዶ ሲሉ፣ ሌሎች ደግሞ እሱ ያቃለለው ማን ይገዛዋል ብለው ትሄዳሉ። ገበያ ሲመለስም ጣዖቱን ተመልክቶ አብርሃምም እንዲህ አለ፣ አንተ ቀድሞውኑ በዕለተ ሰሉስ የተፈጠርክ ዕፅ ነህ ብሎ ሰባበረ። ወደ ቤቱ ሲመለሱም ሁሉንም ጣዖታት ሰባበራቸው። ይህ የተደረገው ከ2000 ዓመታት በፊት በዚች ቀን ነው። መንግሥተ ሰማያት አበጋዝ የእግዚአብሔር ወዳጅ አባታችን አብርሃም በመጨረሻው በውሃ በነፋስ በእሳትና በፀሐይ ተመራምሮ ፈጣሪውን አግኝቷል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ፊንሐስ ካህን ነው። ካህኑ ፊንሐስ የብሉይ ኪዳን ዘመን አገልጋይ ከነገደ ሌዊ የሊቀ ካህናቱ የአሮን የልጅ ልጅ ነው። አባቱም ሊቀ ካህናቱ አልዓዛር ነው። ፊንሐስ እስራኤል ከግብፅ ሲወጡ ሕፃን የነበረ ሲሆን አድጎ በመጀመሪያ ካህን አባቱ አልዓዛር አያቱ አሮን ሲያርፉ ደግሞ ሊቀ ክህነት ተሾሟል። አንድ ቀን በጠንቋይ በዓለም ክፉ ምክር እስራኤላውያን ከሞዓብ ሴቶች ጋር በኃጢአት በመሳተፋቸው እግዚአብሔር ተቆጥቶ ነበር። ያጠፋቸው ዘንድም መቅሰፍት ተጀምሮ ሳለ ፊንሐስ ወንድና ሴት በደብተራ ኦሪት አንጻር የማይገባውን ሲሰሩ አያቸው። ያጠፋቸው ዘንድ መቅሰፍት ተጀምሮ ሳለ ፊንሐስ ወንድና ሴት በደብተራ ኦሪት አንጻር የማይገባውን ስራ ሲሰሩ አያቸው። ለፈጣሪው ቀንቶ በአንድ ጦር ሁለቱንም በአንድ ላይ ጥሏቸዋል። ያን ጊዜ ጌታ አስተንፈስከ ለነፍስህ ብሎታል። በዚህም ምክንያት ካህኑ ፊንሐስ የ300 ዓመት ዕድሜ ተጨምሮለት እግዚአብሔርን ሲያገለግል ኖሮ በዚችም ቀን አርፏል። ኦሪት ዘኍልቍ ምዕራፍ 25 ከቁጥር 7፣ በመዝሙረ ዳዊት ምዕራፍ 105 ከቁጥር 30። ለአበው ቅዱሳን የተለመነ አምላክ ለእኛም የሚለመነን ክብራቸውንም በእኛ ላይ ይሳልብን። ነሐሴ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተስካረ ፍልሰታ ለማርያም ድንግል 4ኛ ቀን፣ ታላቁ ቅዱስ መቃርስ ፍልሰቱ፣ አባታችን ቅዱስ አብርሃም ጣዖቱን የሰበረበት፣ ቅዱስ ፊንሐስ ካህን ወልደ አልዓዛር ነው። ወርኃዊ በዓላት ደግሞ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም ናቸው። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።